የቤተ ክርስቲያናችን አስተምሮ ስለ ድህነት። በቤተ ክርስቲያናችን አስተምሮ መሰረት ስለ ድህነት ጽንሰ ሐሳብ በጥልቀት የሚመረመር ሲሆን በቅዱሳት መጻሕፍት ትውፊትና የቤተ ክርስቲያን አስተምሮ ወይም ማጅስትሪየም ላይ በዋናነት ትኩረት ያደርጋል። በቤተ ክርስቲያናችን ስነ መለኮት ውስጥ ድህነት የአንድ ጊዜ ክስተት ብቻ ሳይሆን ሂደት ነው። ማለትም ወደ ክርስቶስ የመለወጥ ጉዞ ነው። ይህም የእግዚአብሔር ተነሳሽነት ሲሆን በነፃ የተሰጠን ቢሆንም ትብብራችን ይሻል። ይህም ከኃጢአትና ከሚያስከትላቸው ውጤቶች ማለትም ከእግዚአብሔር መለየትን ከመለየት መዳንና በክርስቶስ በኩል ከእግዚአብሔር ጋር ወደ ኅብረት መመለስ ነው። ይህ የሚገኘው በኢየሱስ ክርስቶስ መከራ፣ ሞትና ትንሣኤ በኩል ባለው ጸጋ ለእኛ በመሰጠት ነው። ከዚህ ጽንሰ ሐሳብ በመነሳት ሰፋ ባለ መንገድ አብረን እንቃኛለን። በመጀመሪያ ደረጃ የእግዚአብሔር ተነሳሽነት ምንድን ነው? የጸጋ ቀዳሚነት ድህነት ሙሉ በሙሉ የእግዚአብሔር ሥራ እንዲሁም ነፃ ስጦታ ነው። ይህም በኤፌሶን ምዕራፍ 2 ቁጥር 8 እስከ 9 ባለው ላይ ጸጋው በእምነት አድኗችኋልና ይህም ራሳችሁ አይደላችሁም የእግዚአብሔር ስጦታ ነው እንጂ ማንም እንዳይመካ ከሥራ አይደለም ይለናል። የመጀመሪያው ኃጢአት ማለትም የአዳምና ሔዋን ውድቀት የመጀመሪያው ኃጢአትን አስከትሏል። ይህም የሰው የተፈጥሮ ቅድስናን ፍትሕን ነፍቆታል፣ ቆስለዋልም። የካቶሊክ ቤተ ክርስቲያን ትምህርተ ክርስቶስ 416-419 ይህ ኃጢአት ሰውን ከእግዚአብሔር ይለያል፣ ወደ ኃጢአትም ዝንባሌ ያመራል። ስለዚህ ድህነት ከዚህ የወረስነው ሁኔታ ውጤቶችን ነፃ መሆንን ያካትታል። ይህም የሚሆነው በሚሰጠን ጸጋ ወይም በጥምቀት በምንቀበለው ጸጋ ሲሆን ነፍሳችንን ከመጀመሪያው ኃጢአት የሚፈውስ የእግዚአብሔር ልጆችና የመንፈስ ቅዱስ ቤተ መቅደሶች ያደርገናል። ይህም ለቀጣይነት ጸጋዎች መሠረትና በር ከፋች ነው። በሁለተኛነት ደረጃ የክርስቶስ መገለጥ፣ መከራ፣ ሞትና ትንሣኤ እንመለከታለን። የኢየሱስ ሕይወት፣ መከራ፣ ሞትና ትንሣኤ የድህነት መገኛ ናቸው። የክርስቶስ ወደ ዓለም መምጣት ለምሳሌ ሳይሆን ዓለምን ሊያድን ከኃጢአት ሊያድን ወደ አብ ሊያደርስ ነው። ሕይወቱን የሰዋልን መስዋዕትም የሆነልን ኃጢአታችንን ሊያስተሰርይልን ከእግዚአብሔርም ጋር ሊያስታርቀን ነው። ሮሜ ምዕራፍ 5 ከቁጥር 10 እስከ 11። የቶሬንቶ ጉባኤ ኢየሱስ ክርስቶስ በእግዚአብሔርና በሰው መካከል ያለው አንድ መካከለኛ መሆኑን አረጋግጦልናል። ከአንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 እንደምንረዳው ቤዛነት ስንል የክርስቶስን ሞት ቤዛነት ነው፣ ከኃጢአት ባርነት የሚመልሰን ነው። አንደኛ ጴጥሮስ ምዕራፍ 1 ቁጥር 18 እስከ 19 ድረስ እንደምንመለከተው ትንሣኤ ወሳኝ ነው። ምክንያቱም የክርስቶስን በኃጢአትና በሞት ላይ ያለውን ድል ያሳየናል፣ የዘላለም ሕይወትንም ተስፋ ይሰጠናል። አንደኛ ቆሮንጦስ ምዕራፍ 15 ከቁጥር 20 እስከ 22። በሦስተኛ ደረጃ እምነትና መለወጥ የሚለው እናያለን። እምነት እንደ ስጦታና ምላሽ ስንል እምነት የማሰብ ችሎታ ብቻ ሳይሆን በእግዚአብሔር ላይ ፍጹም እምነትና ራእዮችን መቀበል ነው። ይህም ከእግዚአብሔር የሚገኝ ስጦታ ነው። ዮሐንስ ምዕራፍ 6 ቁጥር 44። እናም የሰው ልጅ የመታዘዝ ተግባርም ጭምር ነው። ሮሜ ምዕራፍ 1 ቁጥር 15 ላይ መለወጥ ደግሞ ከኃጢአት መመለስና ወደ እግዚአብሔር መመራትን ያጠቃልላል። እንዲሁም የልብ ውስጥና ክርስቶስን ለመከተል ቁርጠኝነትን በሙሉ ልብ መወሰን ነው። በአራተኛነት ደረጃ የምንመለከተው መልካም ሥራዎችና በጎነቶች። ድህነት በጸጋ የሚጀምር ቢሆንም በፍቅር በተነሳሱ መልካም ሥራዎችን መኖር እንዳለብን መረዳት አለብን። ገላትያ ምዕራፍ 5 ቁጥር 6 ላይ፣ ያዕቆብ ምዕራፍ 2 ቁጥር 26 ላይ ያለ ሥራ እምነት የሞተ ነው ይለናል። በቤተ ክርስቲያናችን በጸጋ ሁኔታ የተከወኑ መልካም ሥራዎች በጎነት እንዳላቸው ታስተምራለች። ይህ ማለት ቅድስናችንን ይጨምራሉ፣ በተለይም በሰማይ የበለጠ ክብር ያስገኛሉ። ይሁን እንጂ በጎነታችን በእኛ ውስጥ በሚሠራው የእግዚአብሔር ጸጋ ምክንያት ብቻ ሲሆን እንደሚችል መገንዘብ በጣም አስፈላጊ ነው። በራሳችን ድህንነት ማግኘት አንችልም። ቅዱስ አውግስጢኖስ እንደተናገረው እግዚአብሔር በጎነታችንን ሲያስቀድስ የራሱን ስጦታዎች እንጂ ምንም አይቀድስም። የእግዚአብሔር ጸጋ መልካም እንድናደርግ ያበረታታናል። ነገር ግን ከእርሱ ጋር በነፃነት ለመተባበር መምረጥም አለብን። ይህ ንቁ ተሳትፎ በቅድስና ለማደግ አስፈላጊ ነው። በአምስተኛነት የምንመለከተው ምስጢራትን ነው። ምስጢራት ጸጋን ለመስጠት ክርስቶስ ራሱ ያቋቋማቸው ውጫዊ ምልክቶች ናቸው። የካቶሊክ ቤተ ክርስቲያን ትምህርተ ክርስቶስ ክፍል
11:31 እነዚህ የእግዚአብሔር የማዳን ኃይል ወደ እኛ የሚተላለፍባቸው መንገዶች ናቸው ይለናል። ምስጢራት ማለት በሚታዩ ነገሮች የማይታየውን ድንቅ የእግዚአብሔር ጸጋ የምናገኝባቸው መንገዶች ናቸው። እነዚህም በምድር ስንኖር ለአገልግሎት የሚያበቁንና ለሰማያዊ ሕይወት ተሳታፊነት የሚያስገኙልን በክርስቶስ የተመሰረቱ የአዲስ ኪዳን ምስጢራት ናቸው። በስድስተኛ ደረጃ የምንመለከተው ቤተ ክርስቲያንን ነው። የክርስቶስ አካል በመሆኗ የሕዝቦች ተቋም ብቻ ሳትሆን የክርስቶስ ምስጢራዊ አካል ናት። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 22። ይህም በእምነት በተስፋ በፍቅር አንድ የሆኑ የአማኞች ማህበር ስብስብ ነው። ቤተ ክርስቲያን የድህነት የተለምዶ መንገድ ናት። በቤተ ክርስቲያኒቱ ትምህርቶች፣ ምስጢራትና ማህበራዊ ሕይወት አማካይነት ጸጋ እንቀበላለን፣ በቅድስናም እናድጋለን። ካቴኪዝም በቅዱሳት መጻሕፍትና በትውፊት ላይ በመመስረት ጉባኤው ምድራዊ ተጓዥ የሆነችውን ቤተ ክርስቲያን ለድህነት አስፈላጊ እንደሆነች ያስተምረናል። የካቶሊክ ቤተ ክርስቲያን ትምህርተ ክርስቶስ ክፍል 846። በሰባተኛነት ደረጃ የምንመለከተው ማርያምና ቅዱሳን። ማርያም የእግዚአብሔር እናት። ማርያም በእግዚአብሔር እናትነት ሉቃስ 1:43 ላይ በድህነት ታሪክ ውስጥ ልዩ ሚና ትጫወታለች። በእግዚአብሔር ያላት እሽታ በመግለጽ ተባብራለች። እንዲሁም ለሁሉም አማኞች የእምነት የተስፋና የፍቅር ምሳሌ ናት። የቅዱሳን ልመና በሰማይ ያሉት ቅዱሳን ለኛ ይማልዳሉ፣ ይጸልዩልናል፣ በእምነት ጉዟችን ይረዱናል። ራእይ ምዕራፍ 5 ቁጥር 8። ድክመቶቻችንን በማሸነፍና በቅድስና በማደግ እንዲረዱን በመፈለግ ጸሎታቸውን መጠየቅም እንችላለን። ማጠቃለያ፣ ድህነት በእግዚአብሔር ጸጋ በነፃ የሚቀርብ ሙሉ በሙሉ የእግዚአብሔር ሥራ ነው። እንዲሁም ሂደት ነው። ማለትም የንስሐ የቅድስና እድገትና ከእግዚአብሔር ጸጋ ጋር ያለው ትብብር የዕድሜ ልክ ጉዞ ነው። በክርስቶስ ላይ ያተኮረ፣ ይህም በክርስቶስ ሕይወት ሞትና ትንሣኤም በጎነት የሚገኝ ነው። እንዲሁም ምስጢራዊ ነው። በቤተ ክርስቲያን ምስጢራት በኩል የሚተላለፍም ነው። ማህበረሰባዊ ወይም አንድነታዊ ነው። ይህም በቤተ ክርስቲያን በክርስቶስ አካል ውስጥ የሚኖር በመሆኑ ነው። ስለዚህ ድህነት የአንድ ቀን ድርጊት ሳይሆን እስከ ሕይወት መጨረሻ የሚኬድ ወደ ዘላለማዊ ሕይወት የሚያደርስ የመለወጥ ሂደት ነው። ይህም በመሆኑ ፈውስንና ድህንነትን እንዲሁም አካላዊ ስጋዊ ለውጥንና መንፈሳዊ ለውጥን መለየት አስፈላጊ ነው።